መንገድ በእርሻ በኮምባይነር በትራክተር የበጋ መስኖን ጨምሮ የተሻሉ ስራዎች እየተሰሩ ያሉት በብልጽግና ዘመን ነው። እዚህ ቀበሌ ጀምረን የበጋ መስኖ ስንዴ፣ የቢራ ገብስ፣ የተለያዩ የምርምር ስራዎችን እየሰራን ነው። አርሶ አደራችንም በብልጽግና ግብርና መር ስራዎች በውጤታማነት እየሰራ ነው። የዘንድሮም የምርጫ መወዳደሪያ ምልክታችን የስንዴ ነዶ ነው። ስለዚህ ግብርናን እያዘመነ የመጣ ፓርቲ ቢኖር ብልጽግና ፓርቲ ነው። ኢትዮጵያ ለድል የሰላም አምባ ቃሉ ጽኑ ነው ሁሉን ያግባባ ለኗሪ ምቹ ለአገር ገጽታ ታምኖ የሚሰራ በቀን በማታ ብልጽግና ነው ብልጽግና ምርጫችን ብልጽግና ነው ብልጽግና ምርጫችን ብልጽግና ነው ብልጽግና ምርጫችን ብልጽግና ነው ብልጽግና ምርጫችን ወቅቶችን አፈራርቆ የሚጠቀም በግብርና ብልጽግና ፓርቲ ነው። ብልጽግና ምረጡ። በሌሎች ዘርፎችም እንደዚሁ በኢኮኖሚ ዘርፎች ለምሳሌ ብናይ አካባቢዎችን በማጽዳት ለቱሪዝም ምቹ በማድረግ በብልጽግና ፓርቲ አዲስ እሳቤዎች ያሉ ነገሮች አዋራ በማራገፍ መዝናኛ ቦታዎች ሰዎች መብላት መጠጣት በኢኮኖሚ ኪሳቸው ማበጥ ብቻ ሳይሆን ሚዝናኑበት የተለያዩ ፓርኮችን የተለያዩ ዘመናዊ ነገሮች አርሶ አደሮች እንዲያዩ ስንሄድ አስፋልቶቻችን እንዲያምር ኮሪደር እንዲኖራቸው ሰው መብላት በኢኮኖሚ ብቻ ሳይሆን ሚያው ነገር እንዲያምር እየሰራ ያለ ፓርቲ ቢኖር ብልጽግና ነው። ብልጽግና ምረጡ። ያረገ ዘመናት ይክስ የቀና ስርዓት የጸና ሰላምን ሻል ብልጽግና የፓርቲያችን ዲጂታል ኢትዮጵያን ያለመ ለመፍጠር ለሕዝብ የቀረበ መልካም አስተዳደር ዲጂታል ኢትዮጵያን ያለመ ለመፍጠር ለሕዝብ የቀረበ መልካም አስተዳደር ከእጃችን ሊያሻግረን ወደ ሜዳ ቆርጦ መቷል ያላቀቀን ከገረዳ ፍትሃዊት ኢትዮጵያ እንድትጸና ምርጫችን ነው ዛሬም ነገም ብልጽግና ለኗሪ ምቹ ለአገር ገጽታ ታምኖ የሚሰራ በቀን በማታ ኢትዮጵያ ተምሳሌ ቅርብ ነውና ድምፃችን ይሁን ለብልጽግና ለኗሪ ምቹ ለአገር ገጽታ ታምኖ የሚሰራ በቀን በማታ ኢትዮጵያ ተምሳሌ ቅርብ ነውና ያስተዋወቀንም የስንዴ ነዶ ትርጉም ይነነት እኛ እዚህ ምርጫኛ በሰላም ይሳካሆን ይሁን በሰላም ይጠናቀቅ ሆን ይሁን ቻቺ ጫፍ እስከ ጫፍ እንዲሰማ እልጉ ሰው ይቀጣጠል ሻማ ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንን በመደመር ሻቺ ጫፍ እስከ ጫፍ እንዲሰማ እልጉ ሰው ይቀጣጠል ሻማ ዲጂታል ኢትዮጵያን ያለመ ለመፍጠር ለሕዝብ የቀረበ መልካም አስተዳደር ከእጃችን ሊያሻግረን ወደ ሜዳ ቆርጦ መቷል ያላቀቀን ከገረዳ ፍትሃዊት ኢትዮጵያ እንድትጸና ምርጫችን ነው ዛሬም ነገም ብልጽግና ለኗሪ ምቹ ለአገር ገጽታ ታምኖ የሚሰራ በቀን በማታ ኢትዮጵያ ተምሳሌ ቅርብ ነውና ድምፃችን